ኡፍ ደወለ ደግሞ ስቴሽን የለችም በይ አያታ መዋሽቷ ሳይንስ ስልኬን አታነሳ። ቆይ አንተ ከመጀመሩ ለሴት እንደዚህ ሆንከው ለምን አትተዋትም? የማትፈልጊ ከሆነ ለምን አትነግሪው? ምንድነው እንደዚህ ሰው ላይ መጫወት? እወድሻለሁ ሲለኝ እኮ ነው ያስጠላኝ። ዛሬ አልተዋትም ሄጄ አወራታለሁ። እንዲወድሻር እንዴ እንደዛ ስትሆኝለት የነበረው? እንዲወደኝ ሳይሆን እሱ ከማንም እንደማይበልጥ ላሳየው ነበር የፈለኩት። አሳየሁት። መጣልሽ መጣ። መዋሸት እኮ አስፈላጊ አልነበረም። በዛ ላይ ለምዶ ስልኬን እያይሽ ማታነሽ? አዎ መዋሸት አስፈላጊ አልነበረም፣ ግን ደግሞ አንተም ጨቀጨከኝ። ጊዜ ይፈልጋለሁ። እኔ ስፈልግ ራስ ይደውልልሃለሁ። አሁን ሂድ። አንቺ ነሽ እኔ ላይ እንደዚህ ይሆንሻለሽ? ጥሩ እንተያያለና ቢያንስ አሁን እውነቱን ንገሪው። አንቺ ካልነገርሽው ግን እኔ እነግረዋለሁ። ስራ ቀለልሽልኝ። እንደውም ሂጂና ንገሪው። ኢዛና ምሩ አንተን አልነበረም የወደደችው ማለት እና ማንን የወደደችው? አንተን አልነበረም። እምቢ ባይነትን፣ ደረቅነትን፣ አልሸነፍ ባይነትን ነበረ። ስትሸነፍ ደግሞ ጠላች። ምን እቺውሻ አለቃት። ኢዛና ይኸውልህ ይዙ ተው። ምን ልትሆን ትሰሚኛለሽ? እኔ ማፍቀር በመቻሌ ሙሉ ሰውነቴን አግኝቻለሁ። አንቺ ግን መፈቀር እንኳን ማትችይ ባዶ ሴት ነሽ። የምር በጠላሽ ልክ መጥላት ባልችል እንኳን በተውሽ ልክ መተው አያቅተኝም። ሰፈር ነን። ቶሎ ነው በቃ። እሺ አዎ እዛው ነን። እሺ ማን እየመጣ ነው? ይዙ እየመጣ ነው። ምን? ለምንድን ነው እሱን ልጅ ምትጠሪብን? እውነቷን ነው እንዴ? ሙዱ ከኛ ጋር ገጥም ቅፈላ ብቻ። አሁን እኮ እንደዛ አይደለም፣ ተቀይሯል። ማ እሱ ከመጣ ከዚህ ሄዳለሁ ነው። ይዙ እንዴ ይዙ እንዴና አባቴ ይዙ ከኛ ጋር ትሄዳለህ? ሐሳብ ቀየርን እኮ እዚሁ ነው የምንሆነው። አንሄድም። አይ እኔ እንኳን የመጣሁት ለሌላ ነገር ነበር። ሰውዬ ብድር እንዳትለኝ አራቆተኝ እኮ እንዴ። እኔም ሳንቲም የለኝም። ብር ፈልገህ ነው ይዙ? አረ እንደዛ አይደለም። እኔ እኮ ያበድራችሁኝን ብር ልመልስላችሁ ነው የመጣሁት። የታምጥተህ እጹቢ ዛሬ ሰተህ ነገር ልትቀበለን? አረ እንደዛ አይደለም። አሁን ስራ ጥሩ ስለሆነልኝ ልመልስላችሁ ነው። አካውንቴ ታውቀዋለህ? በሱ ላክልኝ በቃ። እሺ በቃ ደህና ዋሉ። ሰው እኮ ይቀየራል። ጓደኛችሁ አይደል እንዴ? ይዙ ወይ ምሩ አስደብረው ነው እንዳልሄድም ያልከው? አረ አይደለም፣ እኔ የምሄድበት ቦታ ስላለኝ። ማን ነው እንዴ? እንዴት መጣሽ? እንዳገባህ ሰማሁ። ላወራ እፈልጋለሁ። ምንድን ነው የምናወራው? ምንድን ነው? ተረጋጋ። ምንድን ነው የምታወሪኝ? ተረጋግተን እንድናወራ ነው የምፈልገው። በእንደዚህ አይነት ሁኔታ ማውራት አልፈልግም። እንኳን ተረጋግተን ልናወራ እዚህ መምጣትሽን ብታውቅ ራሱ ይደብራታል። የምታወሪውን አውሪና ሂጂ። አንተ ነኝ ላይ እንደዚህ የምትሆንብኝ? ቆይ ምን አደረኩ? እንዴትና በምን ሁኔታ ውስጥ ተሽኝ እንደሄድሽ ትዝ ይልሻል? በተስፋ መኖር ሰልችቶኛል። ተወኝ፣ ልተውህ። ምን? አዎ አታይንም? በእንደዚህ አይነት ህይወት ውስጥ መቀጠል አልፈልግም። ትንሽ ጊዜ እኮ ነው። እኔ ወስኛለሁ። ምንም ነገር ሐሳቤን አያስቀይረኝ። ሳቄን የቀማሽኝ እንዳትረሹ። እንደዛ ተሽኝ ሄደሽ ምን መብት ኖሮሽ ነው ቤት የምትመጪው? ምንስ ነው እንዳወራሽ የምትፈልጊው? ቢሆንም ላንተ ብዙ ሆኛለሁ፣ ደክሜያለሁ። እኔ ደከምኩበትን ደግሞ ማንም መጥቶ እንዲወስዱ አልፈቅድም። አንቺ ብዙ ያልገባሽ ነገር አለ። ምንድን ነው ያልገባኝ? እሱን የማስረዳበት ጊዜ የለኝም። ግን የተከለ ሳይሆን የጠበቀ ነው ፍሬው የሚበላው። ከቻልሽ ሁለተኛ እንዳትመጪ። እናት አቺ ምንድን ነው ነይ እያልኩሽ አይደል እንዴ? ማን ስለሆንሽ ነው አንቺ ዝም ብለሽ የምታልፊው? ኧረ ይዙ ፍታት እባክህ፣ ልቀቀኝ። አታያትም ጥጋባን? ቆይ አንቺ ማንሽ? የኔ ወንድም በጣም ቸኩላለሁ። ለምን እንደፈለከኝ ንገረኝና ልሂድ። ማን ስራ ፈታይሽ? ስሚ፣ ከዚህ በኋላ በዚህ ጋር ስታልፊ ማለት ስታይኝ ዝቅ ብለሽ ሰላም ካላልሽ ይወርድ ከራሴ እንተያያለን። ሂጂ ከዚያ ሂጂ። የማኑ ድንጋይ ራስ። ኧረ ይዙ ይደብራል። ያመል በቃ አልፈታል አይደል? አታያትም? ጥጋቧ እኮ ነው የሚያናደኝ። ሄሎ ኢዛና፣ አረ እህት ታማ ወድቃለች። የት ነች? አሁን አፋብሶ ቤት ወሰዷት መሰለኝ። ወይኔ እህቴ። አታይዙ ምን ሆነ ነው? ወሬ ልትሄድ ነው? እህቴ ምን ሆነሽ ነው? አሁን ደህና ነኝ ወንድሜ፣ ተረጋጋ። አንቺ ደግሞ እዚህ ምን ትሰሪያለሽ? አሞኝ እኮ እሷ ናት ይዛኝ የመጣችው። መድኃኒቱን ፈልጋ አጣች። እሱ ከመጣ በቃ እኔ ልሂድ። ፈጣሪ ጨርሶ ይማርሽ። እሺ መድኃኒቱን ፈልገ ግዛላት። እንዴ ሂድ እንጂ ሽኛት። እሺ እናት ለቅድሙ በጣም ይቅርታ ስላላወቅኩ ነው። እኔ ይቅር ብያለሁ። አንተ ግን ዛሬ እንዲህ የምታረጋት ሴት ለወንድሟ እህት፣ ለባሏ ሚስት፣ ለልጆቿ ደግሞ እናት ናት። እህትህን ፈጣሪ ጨርሶ ይማርልህ። እንኳን ደስ አለሽ ይዙዬ አባቴ። አንተ ብትደብቀኝም ጥሪ ደርሶ ያቺን የመሰለች ልጅ አፈሻ አባቴ። የምን ጥሪ? ለሰርግም አለ ተዘጋጅቷል። ማግዝ ነገር ካለ ንገረኝ። እሺ አይ ሄኒ ሳላውቀው ላይ ያጋባኝ ነው እንዴ? ለካ እውነት ነው። ምኑ? ጆሮ ለባለቤቱ ባዳ ነው። ምንድነው የምታወራው? ሰው ዛሬ ምን ሆኗል? ምን አገናኘው? ያው እንደውም መጣችልህ፣ ሂድ አናግራት።
እኔ እምልሽ ሳናቀው ሊያጋቡን ነው እንዴ? እኔ ላገባ ነው። ዛሬ ምን ሆናችኋል? እኔ ሳላቅ ነው እንዴ የምንጋባው? አንተ ሳትሆን እኔ የማገባው። በያት ቀልጂ። ምን የሚሉት ፕራንክ ነው ይሄ ደግሞ? ፕራንክ አይደለም ሚዛና፣ ላገባ ነው። ከሰው ከምሰማ ብዬ ነው ለነገር የመጣሁት። ከመሬት ተነስተሽ ላገባ ነው ስትይኝ እንዳምንሽ ነው የፈለግሽው? በያት ቀልጂ። አንተ መናገር የማልችላቸው ብዙ የተፈጠሩ ነገሮች አሉ። የምርሽ ነው? ለእኔ መናገር የማይችል ላደረክልኝ ነገሮችና ለውለታ በጣም አመሰግናለሁ። ቆይ እኔ ላንቺ ያደረኩት ውለታ ነበር እንዴ? ፍቃደኛ ከሆንክ ካርድ ልክልሃለሁ። ደርሻለሁ መሰለኝ። ማን ነው? ይቅርታ፣ የነጹ ቤት ነው? ኢዛና ደግሞ ብለህ ቤት የመጣ? ቆይ አንተ ለምን አትሆኝም? ይቅርታ፣ እጹብ ትኖራለች? ማን ነው? ምን? እኔን ትተህ ደግሞ ወደ እሷ ዞርክ? ምን ፈልገህ ነው? እንዴ ቦስ? እጹብ እንቺ ቦስ? ሰው ተሳስተሻል መሰለኝ። አንተ እንደዚህ ማጭበርበር ጀመርክ? ይቅርታ። እሺ ቦስ፣ አንቺ ነይ። አንቺ ያምሻል እንዴ? ከስራዬ ልታስባርሪኝ ነው? የምር ኢዛና አለቃሽ ነው? አዎ፣ ነይ ሂጂና ይቅርታ ጠይቂው። ያው ሂጂ። አቤት። ይቅርታ እንዴ ላውራ? አቤት። ይዙ በእናትህ ይቅርታ አድርግልኝ። በእኔ ምክንያት እህቴን ከስራ እንዳታባራት። ችግር የለውም፣ ይቅርታ አድርጌልሻለሁ። ይቅርታ ካረክልኝ ታዲያ ቡና ጠጥተህ ሂዳ። አይ አስቸኳይ ጉዳይ አለብኝ፣ መሄድ አለብኝ። ኡፍ መጣሽ ደግሞ። ያማታል እንዴ? ቆይተው ዛሬ እኔን የማዋራት። ቆይ ለምን አትተውም? አሁን ባለው ህይወት ደስተኛ ነው። እየመጣሽ አትበጥብጪው። ዛሬ እንኳን እሱን ሳይሆን አንቺን ፈልጌ ነው የመጣሁት። እኔን ደግሞ ለምን? የዛሬን አቲ ትናንት ለኔ እንዴት ሲሆን እንደነበረ ብታይ እንደዚህ አትመኪን ነበር። እንዴት ሲሆንልሽ ነበር ባክሽ? እኔ እኮ አንቺን ካገኘው ምንም አልፈልግም። አንቺ እሺ በይኝ እንጂ የፈለግሽው ነው መሆንልሽ። የምር እኔ ካንቺ ውጪ ምንም አልፈልግም። በቃ እድሜ እንዳለ ካንቺ ጋር ነው መኖር የምፈልገው። እሺ ቃል ግባልኝ። አንቺ በህልም ዓለም ውስጥ ነሽ የኔ እናት። ባንቺ ላይ ሆነ ማለት በእኔ ላይ ይሆናል ማለት አይደለም። ምሩ ምንድን ነው? መጣው። አንድ ነገር ወቂ፣ አመል ይታገሳል እንጂ አይለቅም። እሺ ታወት፣ ከዚህ በኋላ አታስቸግረንም። እሺ ጎቤው ይሁንና፣ ይቺ ልጅ ፍሬሽ ነች መሰለኝ። ትበላ የፈጠነ ትበላ። አራዳ ልጅ የጠፋ ሰው በቃ ፍታፍታ። እንዴት ነሽ? አንተ ልቀቀኝ። ተረጋጊ፣ አታስጠቁኝ። እንዳትሰረቂ ልተባበርሽ ነው። ኧረ እባክህ ደግሞ እንዲጀመራችሁ ብዬ ሳላስይዝህ ጥፋ ከዚህ። እኔ ልተባበርሽ ነው ያልኩት። ይመችሽ። ሄደ ጎቤው፣ በቃ ታችን እንገናኝሽ። በሁለተኛው ቅያሳ ወይኔ ቦርሳዬን እየነገርኩሽ። ዮኒ አይቻለሁ። ና ዮኒ፣ ከዚህ በኋላ እንደዚህ እንዳታረግ አላልኩም? ይዙ በቃ ይቅርታ፣ ካምባላ አይደገምም። እሷንም ሶሪ በልልኝ። አመሰግናለሁ። እሺ ለሌላ ጊዜ ግን ሰው የሚልሽን ስሚ። ስላስመለስክልኝ እችን ለሻይ ያዛት። እሺ አይ ያስመለስኩልሽ ልቀበልሽ አይደል? ተወስዶብኝ ነበር እኮ ደስ እንዲለኝ። እኔ ወጣት ነኝ፣ ተፍ ብዬ ያገኘዋለሁ። መስጠት ከፈለግሽ ግን ለአባቶች አስገቢ።